ተናስተልን ተመልካቾቻችን ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የምግብ ሉዓላዊነት ለማረጋጋት የተጀመረውን ጥረት በላቀ ውጤት መቀጠሉን ገለጹ። ጠቅላይ ሚኒስትሩ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በመገኘት በ2150 ሄክታር መሬት ላይ የልማት ስንዴ ማሳን ተዘዋውረው ጎብኝተዋል። ኢትዮጵያ በምግብ እህል ራስን ለመቻል የጀመረችው ታላቅ ጉዞ በተግባር የታገዘ ውጤት እያመጣ ይገኛል። በተለይም በስንዴ ልማት ረገድ የተመዘገቡ ስኬቶች ለሀገራዊ የምግብ ሉዓላዊነት መረጋገጥ ጉልህ ሚና እየተጫወቱ ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ሰሜን ሸዋ ዞን ሱሉልታ ወረዳ በመገኘት በሰፊ የሜካናይዜሽን ግብርና የለማ የስንዴ ማሳን ተዘዋውረው ተመልክተዋል። በሱሉልታ ወረዳ ብቻ በ2150 ሄክታር መሬት ላይ የለማው የስንዴ ሰብል ኢትዮጵያ ወደ ውጭ የምትልከውን ምርት ለማሳደግና የሀገር ውስጥ ፍላጎትን ለመሸፈን ያላትን ቁርጠኝነት የሚያሳይ ነው። በግብርና ዘርፍ የጀመርነው ኢንተርቬንሽን እያስገኘ ያለው ውጤት በእጅጉ የሚያስደምም ነው። ይበልጥ እንድንበረታ፣ ይበልጥ እንድንተጋ፣ ይበልጥ አዳዲስ ሀሳቦች እንድንፈጥር፣ ይበልጥ አዳዲስ ነገሮች እንድንሞክር ጉልበት የሚሆን ስራ ሆኖ አግኝቼዋለሁ። ያ ሁላችሁም እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም። ከልመና ራሳችንን መገላገል አለብን። ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። ኢትዮጵያ በአነስተኛ መጠን የጀመረችው የበጋ ስንዴ ልማትም አሁን ላይ ከፍተኛ እድገት አሳይቷል። የዘንድሮን እንኳን ብቻ ብንመለከት ባለፈው ክረምት ወደ 4.4 ሚሊዮን ሄክታር ነበር ያረስነው። የዘንድሮ በጋ 3.8 ሚሊዮን ሄክታር ገደማ ነው ያረስነው። በድምሩ 8 ሚሊዮን ሄክታር በላይ መሬት አርሰናል። ያገኘነው ምርት ከ330 ሚሊዮን ኩንታል በላይ ነው። ይሄ በአፍሪካ በስንዴ ማምረት ኢትዮጵያን በአንደኛ ደረጃ ያስቀምጣታል፣ ከፍተኛ ምርት ስለሆነ እና ሰሜን ሸዋ ውስጥ ይህን ያክል ማሳ መገኘቱን ወደ ማህበረሰቡ ተደራሽነቱን በተግባር ብታይ የዛሬ 5-6 ዓመት ሰሜን ሸዋ ውስጥ ቢያንስ 4-5 ወረዳዎች በሴፍቲ ኔት ይተዳደሩ ነበር። 4-5 ወረዳዎች አብዛኛው ቀበሌ ሴፍቲ ኔት የነበረው። በዚህ ዓመት በሰሜን ሸዋ ውስጥ አንድም ቀበሌ በሴፍቲኔት የተያዘ የለም። 100% ራሳቸውን ነጻ አውጥተዋል። በማምረት ኢትዮጵያ ባለፉት ጥቂት ዓመታት በበጋ መስኖ ስንዴ ልማት ያስመዘገበችው ውጤት የምግብ ዋስትናን በራስ አቅም ለመመለስ ትልቅ ተስፋ የፈነጠቀ ሆኗል። ዛሬ የተጎበኘው የሱሉልታ ወረዳ የስንዴ ማሳም የዚሁ ስኬት አካል ነው። እንዳየው በዚህ ጊዜ እንግዲህ ግንቦት ሊገባ ነው አላው። በዚህ ጊዜ ውስጥ ሰሜን ሸዋ እንደዚህ ያለ ግሪን መስክ ማየት በጣም አስደሳች ነገር ነው። የበጋ ስንዴ በአፍሪካ ውስጥ ከፍተኛ አምራች እንድንሆን ማስቻሉ ብቻ ሳይሆን በሴፍቲ ተይዘው የነበሩ ዜጎቻችንን ነፃ ያወጣ መሆኑ ብቻ ሳይሆን ኢንካም እያሳደገ ነው ያለው። በጣም ትናንሽ ወጣቶች በጥቂት ጊዜ ውስጥ ብድር ተበድረው አሁን አንደኛው 10 ሚሊዮን ገደማ ደርሻለሁ ነው የሚለው። በወተት በስጋ በእነዚህ አይነት ስራዎች ማለት ነው። በትናንሽ ተደራጅተው በሚሰሩት ስራ ብድር በስፋት እየሰጡ ነው ያሉት ልጆች ደግሞ ሰርተው ገቢ እያገኙ ነው ያሉት። በጣም በርካታ አርሶ አደሮች ፒካፕ ገዝተዋል። ወተታቸውን እንቁላላቸውን ከተማ የሚወስዱበት። የምግብ ዋስትናን ማረጋገጥ ለሀገር ሉዓላዊነት መከበር መሰረት ነው። የተጀመሩ የልማት ስራዎች ውጤታማነት ደግሞ ኢትዮጵያ ከፊቷ ያለውን ብሩህ ተስፋ ያመላክታሉ። እንግዲህ ኢትዮጵያችን ተስፋ አላት። በግብርና ሴክተር የመንግስት ኢንተርቬንሽንና አንዱ ኮር የእድገታችን መንገድ ነው ያልነው አዋጭ ሆኗል። ልክ እንደ ኢንዱስትሪው፣ ልክ እንደ ቱሪዝሙ፣ ልክ እንደ ማይኒንጉ፣ ልክ እንደ ቴክኖሎጂው ግብርናን ራሱን አስችሎ አመርቂ ውጤት እያመጣ ነው ያለው። አሁንም ብዙ የማደግ ፖቴንሻል ስላለው እንበርታ፣ እንስራ፣ እንማር፣ እናሻሽል። ከትናንትናው እያረምን እያረቅን እያሻሻልን ከሄድን የምናስባትን ሀገር ለመፍጠር የሚያስችል መሰረት እንዳለ ያመላክታል። ዛሬ በሰሜን ሸዋ ባየሁት ስራ በእጅጉ ደስ ብሎኛል። ይሄ በሁሉም ዞኖች እንዲስፋፋ፣ በሁሉም ዞኖች እንዲበራከት መጪው ክረምት
ከፍተኛ ስራ የሚጠበቅበት ሲዝን ነው። ለዚያ ሁሉም አርሶ አደሮች፣ የግብርና ኤክስቴንሽን ሙያተኞች የተሰናዱ የተዘጋጁ እንዲሆኑ አደራ ማለት ፈልጋለሁ። ዓለም ያለችበት ሁኔታ የምናልፈው የምንሻገረው በልማት ብቻ ነው። ካረስን የጀመርነውን ከጨረስን ከበረታን እንሻገረዋለን እና ከስራ ውጭ መሻገሪያ መንገድ እንደሌለ አስበን ጊዜያችንን በስራ በልማት እንድናጠፋ አደራ ማለት ፈልጋለሁ። የመደመር መንግስት የግብርናውን ዘርፍ ለማዘመንና ምርታማነትን ለማሳደግ የጀመራቸው ድጋፎች ተጠናክረው ቀጥለዋል። በተለይም በግብርና ግብዓቶች አቅርቦትና በቴክኖሎጂ ሽግግር ረገድ የሚከናወኑ ተግባራት የምግብ ሉዓላዊነትን ለማረጋገጥ የሚደረገውን ጉዞ የሚያፋጥኑ ናቸው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለተለያዩ ኢንተርፕራይዞች የስራ እንቅስቃሴዎች የመስሪያ ቦታ ሼዶች አስተላለፉ። ይህ መጠነ ሰፊ የመስሪያ ቦታ የመተላለፍ ተግባር ደግሞ ከተማዋ የጀመረችው የነዋሪዎች ፍትሃዊ ተጠቃሚነት የማረጋጋት ቀጣይነት ያለው ጉዞ አንዱና ዋነኛ ማሳያ ነው። በረጅሙ የልማት ጉዞዋ ላይ ዛሬም ሌላ እርምጃን ወደፊት ተራምዳለች። የድህነትን አዙሪት ሰብሮ ለመውጣት የላብ ጠብታና የቁጭት ተግባር የግድ በሚልበት በዚህ ወቅት አዲስ አበባ በሺዎች የሚቆጠሩ ነዋሪዎቿ የህይወት መስመር የሚቃናበትና የብልጽግናቸው መዳረሻ የሚሆንበትን የመስሪያ ቦታ አስተላልፋለች። ይህ መጠነ ሰፊ የመስሪያ ቦታ የማስተላለፍ ተግባር ደግሞ ከተማዋ የጀመረችው ፍትሃዊ ተጠቃሚነትን የማረጋገጥ ቀጣይነት ያለው ጉዞ አንዱና ዋነኛው ማሳያ ነው። ሁል ጊዜ ለነዋሪዎቻችን ተጠቃሚነት ሰራተኝነት፣ በስራ ትጉነት፣ ራስን መቻል እየተረጋገጠ እንዲሄድ የአንድ ወቅት ስራ ሳይሆን ያለምንም ማቋረጥ በተከታታይ እየሰራን ያለነው ስራ መሆኑን እንድታውቁ። በዚህ አመት እንኳን በአጠቃላይ ስንደምረው ከ10,000 በላይ የሚሆኑ እንደዚህ አይነት የመስሪያ ቦታዎችን አዘጋጅተን ማስተላለፍ መቻል ማለት ምን ያክል ያልተቋረጠ ተከታታይነት ያለው እልህ ውስጥ ገብተን እየሰራን እንደሆነ እንድታውቁት እንፈልጋለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለ1278 ኢንተርፕራይዞችና ለ3889 የስራ እንቀሳቃሾች የመስሪያ ቦታዎችንና ሼዶችን ሲያስረክቡ ተራ የአስተዳደር ተግባር ሳይሆን የከተማዋን የኢኮኖሚ ምሰሶ የሚያጠናክር ታላቅ እርምጃ ይሆናል። ይህ ድህነትን በስራ የማሸነፍ ምቹ መደላድል የመፍጠር ተግባርም እልህ የወለደው ከተማዋ ሁሉን አቀፍ የመለወጥ ጉዞ ያቀጣጠለችበት መንገዷ ነው። ስለ ችግር በማውራት ድህነታችን አይፈታም። በመወቃቀስ ድህነታችን አይፈታም። የድህነታችን ቋጠሮ የሚፈታውና ተጠቃሚነታችን የሚረጋገጠው ሁላችንም በርትተን ስንሰራ ነው። ያገኘናትን እድል ሳናባክን ሁላችንም ባገኘናት እድል ተክተን እልህ ገብተን ስንሰራ ነው። የዕለት ጉርስን ከማሟላት በልቶ ለማደር ሲባል ከመስራት የተሻገረ ከፍታ ላይ መድረስን እየተለወጠች ያለችው አዲስ አበባ ዛሬ የመስሪያ ቦታን ከወሰዱ ኢንተርፕራይዞች ትጠብቃለች። የዕለት ጉርሳችሁን ለመሸፈን መስራት ያለባችሁ ትልልቅ ኢንተርፕራይዞችን ለመፍጠር የኩባንያዎች ባለቤት ለመሆን ሁሉም ነገር ከትንሽ ነው የሚጀምረው። እቺን የመንግስት ድጋፍ ይዛችሁ የራሳችሁን ጥረት ጨምራችሁ አብራችሁ መስራትና የጋራ ውጤታማነት እንዲረጋገጥ ግልጽነትን በመካከላችሁ ፈጥራችሁ ከሰራችሁ ሁላችሁም ተጠቃሚ ትሆናላችሁ። ከተማዋ የሚሰሩ እጆችን ስታበረታታ ለስራ መትጋትን ደግሞ በልዩ ሁኔታ ትደግፋለች። በዚህ ያለፉት 9 ወራት ጥረቷም በመቶ ሺዎች የስራ ዕድልን መፍጠር ተችሏል። ዜጎቻችን ያላቸውን ክህሎትና ጉልበት ወደ ምርት እንዲቀይሩ ስናደርግ በቅድሚያ መሰረታዊ የሆነውን የመስሪያ ቦታ ጥያቄ በግልጽነትና በተጠያቂነት መፍታት ይኖርብናል። የስራ ዕድል ፈጠራን ለማሳለጥ ባከናወነው ሰፊ ተግባር ባለፉት 9 ወራት ለ353 ዜጎች የስራ ዕድል መፍጠር ተችሏል። የስራ ባህል ተቀይሮ ለስራ የሚተጋ ትውልድ ለመፍጠር ሲባል የተደራጁ ነዋሪዎች ሰልጥነዋል። በጋራ ለማደግና ለመለወጥ ቆርጠው ተነስተዋል። ታዲያ ለሀገር እድገት የበኩላቸውን አስተዋጽኦ ያበረከቱ ዘንድ ለበርካቶች የመስሪያ ቦታ ተሰጥቷል። መንግስት ሰው ተኮር በመሆኑ የዜጎች ህይወት ሲቀየር ሀገር ትቀየራለች ብሎ በማመን ከሚሰራቸው የልማትና የተጠቃሚነት ስራዎች በተጨማሪ የዜጎችን ህይወት በዘላቂነት ለመቀየር የስራ ባህል ያለው የተዛባ አስተሳሰብን በማስጣል ወደ ስራ በመሰማራት እንዲችሉ በማድረግ የመስሪያ ቦታ በማቅረብ
ወሳኝ መሆኑን በመገንዘብ በዚህ መልኩ የሴቶችን፣ የወጣቶችን፣ የአካል ጉዳተኞችና የስደት ተመላሾችን ተጠቃሚ ለማድረግ አቃፊ መሆኑንም በማሳየት ጭምር በተግባር እየሰራ ይገኛል። ዛሬ የመስሪያ ሼዶችን የተረከቡ ተንቀሳቃሾች ነገ የአዲስ አበባን የኢንዱስትሪና የንግድ እንቅስቃሴ በመጨመር የከተማዋን ብልጽግና የሚያፋጥን ተደማሪ አቅምን ይዘው ይመጣሉ። እስካሁን በግል ተቀጥሬ ስሰራ ስለነበር ድርጅት ወደ ራሴ ስመጣ ደግሞ የተሻለ ሰራለሁ ብዬ አስባለሁ። ስራውን አንደኛ ልምዱም አለኝ። በዚህ የተነሳ ሌሎችንም የስራ እድል እንደምፈጠር እርግጠኛ ነኝ ብዬ አስባለሁ። በተመቻቸልን እድል ደግሞ ደስተኛ ነን። በጣም ደስ ብሎኛል። በአሁን ሰዓት ግን አሁንም ለፍተና ሰርተናል። አሁንም ደግሞ ለመሻሻል እንትን እያደረግን ነው፣ እጥረት እያደረግን ነው። ሴቶች ነን፣ ተነስተናል፣ ቆርጠን ተነስተናል። ጥቂቶች ብቻ ሳይሆኑ በስራ የሚደክሙና በላባቸው ለመለወጥ ጥረት የሚያደርጉ ዜጎች ሁሉ የከተማዋን ሀብትና እድል በኩል እንዲጋሩ ለማድረግ የተያዘው ግብ በተግባር እየተተረጎመ ስለመሆኑ ይህ ስራ ያረጋግጣል። ኢትዮጵያ የአረንጓዴ ሽግግር በማፋጠን ዘርፍ ውጤት አስመዝግባለች። ኢትዮጵያ ታዳሽ ኃይል ላይ ያከናወነችውን ስራ ዘርፉ በጠንካራ መሰረት ላይ እንዲቆም አስችሎታል። ኢትዮጵያ በማኑፋክቸሪንግ ዘርፍ እያስመዘገበችው ያለው ስኬት የኢኮኖሚውን ጥንካሬ ከማረጋገጥ ባለፈ ከዓለማችን ግዙፍ አጀንዳዎች አንዱ የሆነውን የአረንጓዴ ሽግግር በተግባር እየመራች መሆኑን የሚያስመሰክር ነው። ኢትዮጵያ በኢንዱስትሪ ልማትና በአካባቢ ጥበቃ መካከል ያለውን ሚዛን በመጠበቅ ብቻ ሳይሆን በማስማማት የጀመረችውን አረንጓዴ እሳቤ ኢንዱስትሪውን ከጭስ ነጥሎ ማሰብ እንደሚቻል በተግባር መግለጥ የተቻለበት ነው። በተለይ ኢትዮጵያ ያላት ትልቁ ነገር እና ከሌሎች ሀገሮች አፍሪካ ሀገሮች በተለይ ያላት ጠቀሜታ ታዳሽ ኃይል መጠቀሟ ነው። ኢንዱስትሪው ታዳሽ ኃይል የሚጠቀሙ ይህ ትልቅ ሀብት ነው። ይህንን ይዞ እና ለዓለም እየሸጡ ማለት በዚህ ታዳሽ ኃይል እየተመረተ ምርት ኢንዱስትሪዎች የሚያመርቱ ምርት ወደ ውጭ ሲላክ ተወዳዳሪ እንዲሆን ያደርገዋል። ምክንያቱም የዓለም አቀፍ ተወዳዳሪነትን ያበረታታል። በዛ ላይ ደግሞ ተጨማሪ ኢንዱስትሪዎችም ሊሳቡ ይችላሉ። ምክንያቱም አሁን ከአየር ንብረት ለውጥ ጋር ተያይዞ የሚመጣ ከዘላቂ ልማት ግቦች ጋር ተያይዞ የሚመጣ የተገባም እንትናል ቃል ኪዳን አለ። እሱን ጭምር የሚያሟላ ነው። በጥቂት ዓመታት ውስጥ የኢንዱስትሪው ዘርፍ ለሀገራዊ ኢኮኖሚው አከርካሪ ሆኗል። ባለፉት 4 ዓመታት ከ2800 በላይ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶች መሳብ ተችሏል። እንዲሁም ለአነስተኛና መካከለኛ ኢንተርፕራይዞች የሚደረገው ድጋፍ ኢንተርፕራይዞቹ ዓለም አቀፍ ተወዳዳሪነት እንዲፈጥሩ ያስችላል። ድርጅቶቹን ማገዝ አለብን። ምክንያቱም ድርጅቶቹ ቀጣይ መሆን መቻል አለባቸው። ያንን ካደረግን ግን የአፍሪካን ማርኬት መጀመሪያ ላይ አክሰስ አድርገው በተለይ ስሞልና ሚዲየም ሳይዝድ ኢንተርፕራይዞቻችን ትናንሽና መካከለኛ ድርጅቶቻችን የአፍሪካን ሀገር ከተለማመዱ በኋላ የአውሮፓን ደግሞ በግሪን ትራንስፎርምድ በሆነ መንገድ ማኑፋክቸር ካደረጉ የአውሮፓን ያንን ደግሞ ሬጉሌሽን ብዙን መስፈርቶቻቸውን አሟልተው ከዛ ደግሞ ኢንተርናሽናላይዝ ማድረግ ይችላሉ። ስለዚህ በጣም አስፈላጊና መቅረት የማይችል ነገር ነው። አሁን በኢትዮጵያ አረንጓዴ ማኑፋክቸሪንግ የሩቅ ምኞት ሳይሆን የተግባር መርህ ሆኗል። የታዳሽ ኃይል ምንጮችን በማስፋፋት የኢንዱስትሪ ዘርፉ ተወዳዳሪ፣ ዘላቂና ለአካባቢ ጥበቃ ተስማሚ እንዲሆን ተደርጓል። ማኑፋክቸሪንግ ዘርፉ ዘመኑ የደረሰባቸው የቴክኖሎጂ ውጤቶች እየተጠቀመ ይገኛል። ዘርፉ ከአካባቢ ስነ ምህዳር ጋርም ተጣጥሞ እንዲሄድ እየተደረገ ነው። ለማኑፋክቸሪንግ ዘርፉ አረንጓዴ ቴክኖሎጂ በጣም ወሳኝ ነው ማለት ነው። ከማኑፋክቸሪንግ ዘርፉ እንደ ሀገር ካለው በነፊት አንጻር በጣም ትልቅ የሚጠበቅ ነገር ያለ እንደተጠበቀ ሆኖ ግን ይሄ ስራ ቀጣይነት የሚኖረው ሰስቴይነብል የሚሆነው ለጄኔሬሽን ለትውልዱ ማስተላለፍ የሚችለው አካባቢንና ማህበረሰቡን ፖሉት ሳይበክል ሲሰራ ነው ማለት ነው። ስለዚህ ይሄ ስራ በቀጣይነት ለወደፊት እያደገ መሄድ አለበት። ሁሌም የማኑፋክቸሪንግ ዘርፉንና እንቅስቃሴውን ስናስብ የአካባቢና የማህበረሰብ ተጽዕኖን ሚቲጌት የማድረግ ጉዳይ አብሮ የሚሄድ ነው ማለት ነው። የኢትዮጵያ የአረንጓዴ ሽግግር ጉዞ የኢኮኖሚውን ጥንካሬ የሚያረጋግጥ ብቻ ሳይሆን
ለቀጣይ ትውልድ የምትተርፍና የተከበረች ሀገርን ለማስተላለፍ የሚደረግ ወሳኝና ታሪካዊ እርምጃ ነው። በመጨረሻም ብሔራዊ ጥቅም ተፎካካሪ ፓርቲዎች ልዩነታቸውን ወደ ጎን አድርገው በጋራ የሚቆሙበት የሀገር ጉዳይ ነው። ብሔራዊ ጥቅም ማስከበር ለአንድ አካል ብቻ የሚታዩ አለመሆኑ ተፎካካሪ የፖለቲካ ፓርቲዎች በሀሳባቸው ያንጸባርቃሉ። ለጊዜያዊ ተርፍ ተብሎ የማይሸጥ ለሽንገላ ተብሎ የማይተው የትውልድ አደራ ነው የሀገር ብሔራዊ ጥቅም። ታዲያ ይህን ብሔራዊ ጥቅም ማስከበር ደግሞ የመሪዎችና ሀገሪቱን የሚያስተዳድረው ፓርቲ ብቻ ስራ እንዳልሆነም ሊጤን ይገባል። የዕለት ጉርሱን ለማግኘት ከሚታትረው ሰራተኛ ጀምሮ በእናት ሀገሩ መከበር ምክንያት በሰላም ወጥቶ የሚገባው ተማሪና ለኢትዮጵያ የደም መስዋዕትነት ለመክፈል ድንበር ላይ የሚቆመው ጠባቂ ትከሻ ላይ ያረፈም ጭምር ነው። የአንድ ህዝብ የመኖር ትርጉም የሚገለጽበት ብሔራዊ ጥቅም ተፎካካሪ ፓርቲዎችንም ልዩነታቸውን ወደ ጎን አድርገው በጋራ የሚቆሙበት ብቸኛ ጉዳይም ነው። ሁሉ ነገር ከሀገር በታች ነው። ሀገር ስትኖር ነው ፓርቲዎችን በሰላማዊ መንገድ መታገል የሚችሉት፣ ሌሎችም ሁሉም እያንዳንዱም ሰው ወጥቶ መግባት የሚችለው። ስለዚህ የሀገርን ክብር በማስጠበቅ የሀገርን ሉዓላዊነት በማስጠበቅ ደረጃ ሁላችን ተመሳሳይ አቋም ሊኖረን ይገባል። ነገር ግን በአንዳንዱ ጉዳዮች ላይ ግን በአፈጻጸም ላይ በፖሊሲ ላይ ግን የምንለያይበት ካለ እሱን ደግሞ ልንፎካከርበት ልንለያይበት እንችላለን። ስለዚህ በዚህ ጉዳይ ላይ ከየትኛውም አካል ጋር እንተባበራለን። ሀገር ነጻ ስትሆን ድንበሯ ሲከበር ህዝቧ ሲከበር በሰላማዊ ሜዳ ለመንቀሳቀስ ለመወያየትም ሀገረ መንግስት ግንባታም ሊካሄደው የሚችለው መጀመሪያ የሀገራችን ብሔራዊ ጥቅም መከበር ሲኖርበት ነው። ስለዚህ ትብብር ለኢትዮጵያ አንድነት በሀገራዊ ብሔራዊ ጥቅም ላይ ትኩረት ሰጥተን የምንሰራበት ትልቁ ምክንያት ሀገር ከሌለ ምንም ነገር የለም እና በብሔራዊ ጥቅም ጉዳይ ላይ ምንም ድርድር የለንም። በአንክሮት የምንሰራው መጀመሪያ ብሔራዊ ጥቅሟ እንዲከበር እንፈልጋለን። ኢትዮጵያ እንደ ሀገር መቆም እንዳትችልና ጥንካሬዋን እንድታጣ ሉዓላዊነቷን የሚገዳደሩ በርካታ አካላት በየጊዜው እንደሚነሱባት በታሪክ የተከተበ ኖረንም ያየነው እውነት ነው። በአንድ ሀገር ላይ የስርዓት መለዋወጥና የመንግስታት መቀያየር የአንድ ሀገር የፖለቲካ ሂደት ቢሆንም ያችን ሀገር ማጽናት ደግሞ ሁለቴ እንኳን የማይታሰብበት የመኖርና ያለመኖር ጥያቄ የሆነ የህልውና ጉዳይም ጭምር ይሆናል። በሰላሟ ላይ ኢትዮጵያን ሊያፈርስ ኢትዮጵያን ሊከፋፍል የሚመጣ የትኛውንም የውስጥም የሆነ የውጭ ኃይል ጋር አንቆምም። እስከዛሬም ያደረግነው ይሄንን ነው። ኢትዮጵያን ሊወጋ ኢትዮጵያን ለመከፋፈል የሚመጣው ማንኛውንም ኃይል ከፊት ቆመን እንታገላለን፣ ከየትኛውም አካል ጋር ማለት ነው። ስለዚህ መንግስት የትም ይሁን ይቀያየራል። ዛሬ ያለው ሊሆን ይችላል። ግን የኢትዮጵያ ብሔራዊ ጥቅም ሁልጊዜ አቋም ይዘን የምንሄድበት ዘላለማዊና የጸና አቋማችን ነው። ሰላሟን፣ አንድነቷን፣ ብሔራዊ ጥቅሟን፣ ኢኮኖሚያዊ ነጻነቷንም ጭምር ላይ የማንደራደርባቸው ጉዳዮች ናቸው። በዚህ ጉዳይ እንተባበራለን ከየትኛውም አካል ጋር ከመንግስት ጋርም ከተፎካካሪ ፓርቲዎች ጋርም ነገ ሀገር መንግስት ከሚሆኑት ጋር ከሁሉም ጋር አብረን እንሰራለን። የፖለቲካ ፓርቲዎች የፖሊሲና ርዕዮተ ዓለም የልዩነት አቋም የሚንጸባረቀው ከሀገር መከበር በኋላ ነው የሚሉት ተፎካካሪ ፓርቲዎች የኢትዮጵያ ብሔራዊ ጥቅም መነካት ደግሞ ቀይ መስመራቸውም ነው። ሉዓላዊ ጉዳይ ላይ ከማንም ጋር አብረን እንሰራለን ማለት ሉዓላዊነት ማለት ምን ማለት ነው? ኢትዮጵያ ሊደፍራት ከመጣ አካላት ነፃ እንድትወጣ ከማንም አካል ከመንግስትም ብቻ አይደለም ሌሎችም አካሎች ቢኖሩ ሀገርን ዳር ድንበሯን ለማስከበር ከማንም ጋር ሆነን ሀገራችንን እንጠብቃለን። ስለዚህ የኛ ቀይ መስመር ምንድነው? በዚህ ጉዳይ ላይ ሀገር እንድትደፈር አንፈልግም። በየትኛውም አግባብ በየትኛውም አቅጣጫ ሀገራችን የሚደፍር አካል ከመጣ ቀይ መስመራችን ነው የኛና በጋራ ከየትኛውም አካል ጋር እንሰራለን። ርዕዮተ ዓለም አይገድበንም በዚህ ጉዳይ ላይ ለማለት ነው። ብሔራዊ ጥቅም ሀገርን ከመበተን ጠብቆ የሕዝብን ክብር አጽንቶና ትውልድን ደግሞ ካለፈ ታሪክ ተወቃሽነት የመጠበቅ ጥበብም ነው። ይህን ማጽናት ደግሞ የሁሉም ሀገራዊ ግዴታ ይሆናል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ